ክቡራንና ክቡራት አድማጮቻችን እንግዲህ ዛሬ የማቀርብላችሁ ሌርሞር ዳምን የተመለከተ ነው። በሁለቱ ወቅቶች እዚህ አካባቢ ያለው ነገር ምን ይመስላል? በበጋ ወቅትና በክረምት ወቅት። በጋ ማለት ፀሐይ ባለበት ጊዜ ሲሆን በዊንተር ጊዜ ደግሞ ብዙ ስኖ የሚሆንበት በጣም ቅዝቃዜ የሚበዛበት ስለሆነ ይህ ለመነጻጸሪያ እንደሚያቻችሁ የመጀመሪያን ቪዲዮ የምናቀርበው በስኖ ጊዜ በጣም ቅዝቃዜ በሞላበት ጊዜ ሐይቁ ምን ይመስላል የሚለውንና በበጋ ወቅት ደግሞ ፀሐይ በሚሆንበት ጊዜ ሐይቁ ምን ይመስላል የሚለውን እንድታነጻጽሩ ነው። መጀመሪያ የምታዩት ቅድሚያ የስኖ ታይም ምን ይመስላል ወቅቱ የበረዶ ወቅት በሚሆንበት ጊዜ በሰሜን ዋልታ አካባቢ በመካከለኛ ምስራቅና በሰሜን አሜሪካ በእነዚህ አካባቢ ያለው የአየር ሁኔታ ምን ይመስላል? እዛ አካባቢ ያሉት እጽዋቶች ወይም ሁሉን ነገር እንቅስቃሴያቸው ምን ይመስላል? ያለው ተፈጥሮ ዑደቶች ምን ይመስላሉ የሚሉትን አንድ ባንድ እንድታዩት ነው። መጀመሪያ በበረዶ ወቅት ሐይቁ ምን ይመስላል? ከዛ ቀጥሎ ደግሞ በበጋ ወቅት ምን ይመስላል፣ በፀሐይ በሚሆንበት ጊዜ ምን ይመስላል የሚለውን በቀደም ተከተል እንድታዩት ጋብዛለሁ። ወደ ዝግጅታችን እናልፋለን። በቅድሚያ ይህንን ቪዲዮ የምትመለከቱት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ተከታተሉን። አመሰግናለሁ። ይህ አሁን ያለንበት ቦታ ሌርሞር ሐይቅ ይባላል። ከግራንድ ፎርክ 27 ማይልስ የሚርቅ በሰመር ወቅት ይሄ ቦታ ሐይቅ ነው። የምታዩት ቦታ ሁሉ ሐይቅ ነው። ወፎች በጀልባ ሰው ይዝናናበታል ማለት ነው። አሁን በሰመር ወቅት ማለት ነው። አሁን ጃንዋሪ ነው፣ በጥር አሁን እንደምታዩት ሐይቁ ድንጋያማ ሆኗል ማለት ፈርዟል፣ ወይም ደግሞ ወደ በረዶ ተቀይሮ ሁሉ ነገር እዚህ ጋር የምታዩት ነገር ሜዳ ይመስላል ማለት ነው። ስለዚህ በዚህ ሀገር ውስጥ ህይወት እንደዚህ ትቀጥላለች። በሰመር ወቅት ማለት በእኛ ሀገር ማለት ነው ፀሐያማ በሚሆንበት ጊዜ ሐይቅ ይሆናል። እንደዚሁም ደግሞ የተለያዩ ወፎች ከሌላ ቦታ መጥተው እዚህ ጋር ያርፋሉ፣ መዝናኛ ይሆናሉ። እንደዚሁም በጀልባ ሰው ይዝናናበታል ማለት ነው፣ በበጋ ወቅት ማለት ነው። በዊንተር ጊዜ ግን እያንዳንዱ እዚህ ጋር የማሳያችሁ ነገር ሰው ድሪል እያደረገ እየቆፈረ አሳ ያጠምዳል ማለት ነው። በዚህ በበረዶ ውስጥ በጣም ይቀዘቅዛል አሁን እንደምታዩት። ስለዚህ በእያንዳንዱ ቦታ በዚህ አካባቢ ያለው ሁኔታ እንደ አየሩ ሁኔታ ወደ ቅዝቃዜ በሚለወጥበት ጊዜ ዛፎች ሁሉ ይደርቃሉ፣ ሐይቆች ሁሉ ወደ በረዶነት ወይም ጠጠር ድንጋይ ይሆናሉ ማለት ነው። ስለዚህ በዚህ ውስጥ ሆኖ ነው ሰው የሰው ልጅ ህይወትን እየመራ ያለው ማለት ነው። ወደ ሀገራችን ስንመለስ በጣም መልካም ነገሮች አሉ። እንደዚህ አይነት ነገሮች የሉ። አመቱን በሙሉ አረንጓዳማ ሆኖ ይቀጥላል ማለት ነው። በዛ ውስጥ ሆኖ እንዴት ነው የምንቸገረው የሚለው ለሁላችንም ጥያቄ ሊሆን የሚችል ጉዳይ ነው እና በጣም ብዙ ነገሮች ማየት የሚቻልበት ወቅት 4 ወቅቶች በዚህ ቦታ ይታያሉ ማለት ነው። አሁን ያለውበት ቦታ አሁን ያለንበት ሌርሞር ዳም ይባላል። 27 ማይልስ ከግራንድ ፎርክ ይርቃል። በጣም ውብ የሆነ ሐይቅ ነው። በዊንተር ጊዜ ደግሞ በረዶ ይሆናል። በጣም የግግር በረዶ ይሆንና እዚህ ላይ መኪና ይነዳል፣ ስኖሞብል ይነዳል። ሁሉ ነገር መዝናኛ ያደርጉታል፣ ስላይድ ያደርጉታል። እና ይሄ ሐይቅ በአሳ ክምችት የታወቀን እንደዚሁም ለመዝናኛ የተመረጠ ቦታ ነው። በጣም ደስ የሚል ቦታ ነው። እንደምታዩት ይሄ
ግራና ቀኙ በጣም ውብ የሆነ ላንድስኬፕ አለው የመሬት አቀማመጥ። አሁን ኦክቶበር 21 ወይም 21 ነው በዚህ ሀገር አቆጣጠር፣ በእኛ ደግሞ 12 ነው ማለት ነው፣ ጥቅምት 12 ማለት ነው። በዚህን ጊዜ ወደ ቅዝቃዜ ተለውጧል። አሁን ቅጠሎች እየረገፉ ነው። እንደምታዩት ወደ ቢጫነት ተቀይሯል። አረንጓዴ ነበር በፊት። አሁን እንግዲህ ከተወሰነ ከሳምንት በኋላ ሁሉም ጭራሮ ነው የሚሆነው ማለት ነው። ቅጠሉ ይረግፍና ማለት ነው። አብዛኛውን ጊዜ እዚህ ነው የማሳልፈው እኔ። ከዚህ ጋር አያይዤ ግን አንድ ነገር ማለት እፈልጋለሁ። በሀገራችን ሐይቆች አሉን። የመሬቱ አቀማመጥ በጣም ደስ የሚል ነው። እንደዚህ አይነት ቦታዎችን አንከባክበን በደንብ ጠብቀን ከቆሻሻ ከተለያዩ ነገሮች ከደለል ሁሉ ጠብቀን የመዝናኛ አካባቢ ብናደርገው፣ ዙሪያውን ዛፎች ተክለን ብዙ የመዝናኛ ቦታ በቀላሉ ምንም እኮ ገንዘብ አያስወጣም ከአካባቢ ካለው ነገሮች አመቻችተን የምንሰራበት፣ አንድም አካባቢን ልንጠብቅ እንችላለን፣ ሁለተኛ መዝናኛ ልናደርግበት እንችላለን፣ ሶስተኛ ወጣቶችን እዛ ላይ አደራጅተው በአሳ እርባታ፣ በመዝናኛ፣ በተለያዩ ነገሮች የገቢ ማስገኛ ምንጭ ልናደርግ እንችላለን። የቱሪስት መዳረሻ ማድረግ እንችላለን። የአካባቢን ስነ ምህዳር መጠበቅ እንችላለን ማለት ነው እና በእጃችን ያለውን ነገሮች ወርቅ የሆኑን ነገሮች በአግባቡ ስላልተጠቀምንበት ብዙ ነገር አመልጦናል እና እባካችሁ በተቻለ መጠን ባገኘነው አጋጣሚ በእግዚአብሔር በሰጠን በተፈጥሯችን ባደለችን ተፈጥሮ ባደለን ሁኔታ ተጠቅመን መበልጸግ ያስፈልጋል። የሰው እጅ ማየት ያስነውራል። እዚህ ሀገር ሁሉ የምታዩት አርቲፊሻል ነው። እኛ ጋር ያለው ደግሞ ተፈጥሮ ነው። ምንም የሰው ሰራሽ ነገር የለም። እዚህ ሀገር 80% ሰው ሰራሽ ነው። በደንብ ነው እንክብካቤ የሚያደርጉት። እኛ ግን 100% ሰው ሰራሽ ነው። ምንም የጨመርንበት ነገር የለም። እያጠፋን ነው ያለ ነው እና በእውነቱ በስነ ስርዓት ይህንን ነገር ብንጠቀምበት ጥሩ ይሆናል ብዬ አስባለሁ።